በመስጋና እናሳልፋለንና ከምሽቱ 3 ሰዓት ጀምሮ እግዚአብሔር የመረጣቸው የእመቤታችን ፍቅር በልቦናቸው ያደረባቸው ሊቃውንት አባቶች ከምእመናኑ ጋር በመሆን እመቤታችንን ሲያመሰግኑ ከስደት ወደ ግብጽ ሲወርዱና ከግብጽ በረሃ ሲወጡ ለኔና ለእናንተ ምሕረትን ሲለምኑ አድረዋል። ሥርዓተ ቅዳሴውም ተከናውኖ አሁን የዕለቱ ወንጌል የምንማርበት ሰዓት ላይ ደርሰናልና እግዚአብሔር አምላካችን ይህችን የቀሪዋን ጊዜ ደግሞ ባርኮ በሰላም ጠብቆ ቃሉን እንድንሰማ እንዲረዳን የአምላካችን መልካም ፈቃድ ይሆንልን። ወመኑ መሐሪ ዘከማከ፣ እንዳንተ ያለ መሐሪ ማን ነው? እንግዲህ ቅድስት ቤተክርስቲያናችን ሥርዓት አላት። መን ያመንታኬኛ ሴረ መታሳ ደንደየ ቀብዲ ዳንዴትን ወርዶፍቶት አመንታሼቱፍ ሀለ ሚጃዋተኤን waaqayyoottiin kabajuufuu galateeffachuu dandeenyu abboonni seera tumanii nuuf kennanii jiranii jechaadha። ከዚህ በመነሳት ከጥቅምት 10 ዛሬ ማለት ነው እስከ 16 ድረስ ሥርዓተ አምልኮ እንደሰራልን እግዚአብሔር በስነ ፍጥረቱ የተመሰገነ ገናና በቸርነቱ ብዛት ምስጋና የሚገባው ስለመሆኑ በስፋት ይዘምራል። ሰማይና ምድርን የዘረጋ የፈጠረ እግዚአብሔር እንዳንተ ያለ መሐሪ ማን ነው? ዓለማትን ካለመኖር ወደ መኖር ያመጣ እግዚአብሔር እንዳንተ ያለ መሐሪ ማን ነው? እኛ የሰው ልጆች ከድንበር ወጥተን ሙዳን እንደተፈታ በኃጢአት ስንወድቅ አይቶ በመዓት ያላጠፋ በምሕረት እጆች የጠበቀን እንዳንተ ያለ መሐሪ ማን ነው? በደል ሲበዛ የሰው ደም ሲፈስ መገጣጠል በዝቶ ስደት ሲበረታ አጥፊዎችን እያየ የታገስክ እንዳንተ ያለ መሐሪ ማን ነው? ይሳን ወዲራ ወተን ወደ ጭጉራ ወጫቶ ይረኑ ይላልቴ ወጋቢ አንደ የንጀቶ ዲቀማን ቀንብረ ደርቴ ከነከቴቲ ከኒተመነ ማላቱ ረኝዳ ቆንፈ ወደ ጭጉራ ወጫቶ ይረን ቤለና ደልቤቶ ከነጀለት እንደሚስሜ ወሩዲ በረቱ ጀቴ ከኒተመናቴ ከነከቴቲ አባን ዲቀማ የኝዳ የቹደኒ ቁልቁልቺ ያሬድ waaqayyo abboonni keenya nuti akka ittiin galateeffannu sagalee kana bifa faaruutiin yedannoodhaan nuuf teechiseera jechaadha። ኃይለ ቃሉን የተናገረው ሊቁ ቅዱስ ያሬድ ነው። ቅዱስ ያሬድ በመዝሙሩ እንዲህ አለ፣ ወመኑ መሐሪ ዘከማከ፣ እንዳንተ ያለ መሐሪ ማን ነው የሚለውን የምስጋና ቃል አስቀመጠ። ምክንያቱም ሲገልጽ ከዘመናት በፊት የሰው ልጆች ኃጢአት በምድር ላይ በዝቶ ነበረ። ያ ኦሪት ዘፍጥረት ምዕራፍ 6 ላይ የምንመለከተው በኖህ ዘመን የነበረው የሰው ልጆች ግፍ ነው እናያለን። አንተ ግን አለ ይቅርታን አደረግና ከኖህ ጋራ ለሰው ልጆች ምሕረትን ትሰጥ ዘንድ ቃል ኪዳንህን አደረግክ ብሎ ቅዱስ ያሬድ ዘምሯል። ከኖህ ጋራ ቃል ኪዳንህን አጸና። እንዳንተ ያለ መሐሪ ማን ነው? ለእስራኤል ወይም ለሕዝበ እስራኤል መናን ያወረድክ፣ ከሰማይ መናን አውርደህ የመገብክ፣ ከዓለት ላይ ውኃን አጥልቀህ ያጠጣ፣ በጨለማ ሲጓዙ እንዳይወድቁ
ብርሃንን የገላለጥክላቸው እንዳንተ ያለ መሐሪ ማን ነው? ቅዱስ ያሬድ ይህንን ያስቀመጠው ዳግም ሰማይን ምድርን የፈጠርክ ፀሐይን ያዘጋጀ በጋና ክረምትን ያፈራረክ እንዳንተ ያለ መሐሪ ማን ነው? ሁሉም በአንተ ተስፋ ያደርጋል አለ ቅዱስ ያሬድ። አስተውሉ የእግዚአብሔር ልጆች፣ በባለጸጋ ተስፋ የሚያደርግ አንድ ቀን ባለጸግነቱ ይቀራል። በአንድ ደቂቃ የሚተማመንበት ሀብት ይወድማል። ተስፋ የምናደርገው እግዚአብሔርን ነው። በጦር የሚተማመን በአንድ ቀን ጦሩ ይወድቃል። ሁሌ የማይወድቀው በስልጣኑ ሞትና ሽረት የሌለበት እግዚአብሔር ነው። እንዳንተ ያለ መሐሪ ማን ነው አለ ቅዱስ ያሬድ። ከነከኬት ያባኒ ተማየኝዳ ለፈረት ነሞኒ ዋምባዬ አብደቱ ኢሳን ቀበኘ ቀበና አብደቱ ቀበኝ ስንጀሩ ፊቴን ሰገደማቲ አውኮኮ ይንበርበዳ ይንበዳ በረከነም ወዩ አምባዬ ረቻራ አርጋሌ ረቻላ አመን ጅሩ ሆጅን የወሪዳ ቃኔ ሳንጠባቶ ጅራ ቀበኝ ጋ ቀቡ የጀነ የሮ ሙራሰቲ ደቂቃ ሙራሰቲ ማይክሮ ሰከንዲ ኬሰቲ በርበዳው ተደመማ ጅራ እና ብደተሙ በሩ ያቀየዳ ወዱነስ የጅራነስ ኖሊን ቀይሩ ወኬሳ ከንዱካሱ ነኒ በረጅኛ ሳከ ሰቲ ሰችለ ባየ ከንሞዩ ወአበይ ባየና ያቀወለ አመለ ጅረኛ ነብቀው አመለ ጅሬ ሱታራ አዳዳ ሰው ሰብአዊ ፍጥረት አለው። ይህ ሰብአዊ ፍጥረት ለሰው ልጆች አንድ ከእግዚአብሔር የተሰጠ እስካሉበት ጊዜ ድረስ አብሮ የሚኖር ሲሞቱ በሞት የሚወሰድ የሰው ልጆች ትንሣኤ አለውና ዳግመኛ በትንሣኤ የሚመለስለት ሰብአዊ ሕይወት አለው። የእንስሳ ሕይወት ደግሞ እንዲሁ አንድ ከእግዚአብሔር የሚሰጥ በሞት ቀናቸው ላይ የሚወሰድ ትንሣኤ የላቸውምና እንደተወሰደ የሚቀር መልአካዊ ሕይወት ደግሞ አንድ ከእግዚአብሔር የሚሰጥ እንደተሰጠው የሚቀር ነው። ስለዚህ የሰው ልጅ ከሌሎቹ ፍጥረት የተለየ ነው። አንድም የእግዚአብሔርን መልክ ይዞ የተፈጠረ ነውና እንተኝ ቀለመ መብለ መብለ ይፈታታ ይፈታታ ማጥያቀ ይፈታታ እሱ ያን ፈታታ እንዴት ነው? ማን ነው የምትመስሉት? ማን ነው የምንመስለው? እርግጠኛ ናችሁ? የሚጠራጠሩ ደግሞ አሉ። ዝም ያለው አለ። እኔ ማን ነው የምመስለው ብሎ በጣም ጥያቄ ውስጥ የገባ ሰው ደግሞ አለ። የተደናገጠ ማለት ነው። እሺ እግዚአብሔርን ነው የምንመስለው የምትሉ እጃችሁን አውጡ። በእውነት እንደው ጥርጣሬ የገባችሁ ስላላችሁ ማለት ነው። እግዚአብሔርን ነው የምንመስለው እርግጠኞች ናችሁ? አይ እግዚአብሔርን አንመስልም ዝንጀሮ ነው የምንመስለው ደግሞ የሚል አለ እንዴ? እንደ እግዚአብሔር ልጆች እግዚአብሔርን የሚመስል መልክ ይዘን የእግዚአብሔር ልጆች ሆነን መሐሪ እግዚአብሔር መሆኑን እያወቅን በመደን እንወድቃለን። እንዳንተ ያለ ግን መሐሪ ማን ነው? ከሞት በኋላ ለሰው ልጆች ዳግመኛ ሕይወትን የሰጠ ባህርን ከፍሎ የምታሻግር ለጋው ቀንሞዩ ለጌን ጉርጉርቴ ገርበ ወር አዳንቆቴ ከንቼሲሱ ወከሳ ካሴ ከንግረኝ ለማጠዱ ከነከቤቲ ከሚፈመነ ማላቱ እኝራ የቱራን ኮኩልት ያረጉበት ነው ከነራ ከውደኒ ኢፈመ ዋቀየ ከኩሞታ ከሳ ተተኮ ከኩአራ ከሳ ሞይ ተተኮ ካስነተ ወልላል ከዚህ የመነሳት እግዚአብሔር ምሕረቱ የበዛ እንደሆነ እሱ ቸር መሐሪ ይቅር ባይ እንደሆነ ከብሉይ ኪዳን
አንድ የመጽሐፍ ክፍል አንስተን እናያለን ከሐዲስ ኪዳን። ነገር ግን ሁለቱን ሳነሳላችሁ የእግዚአብሔር ምሕረት በሁለቱ ብቻ ተገድቦ የሚቀር እንዳይመስለን። የእግዚአብሔር ምሕረት ገደብ የለው። አለው እንዴ? ገደብ የለው። ምሕረቱ ብዙ ነው። ይቅርታው ሰፊ ነው። መዓቱ የዘገየ ምሕረቱ የበዛ አምላክ ነውና። ስለዚህ የእግዚአብሔር ልጆች የእግዚአብሔር ምሕረት ስንመለከት በዚህ በኦሪት ዘፍጥረት ምዕራፍ 6 ላይ ያለውን ኃይለ ቃል ከመጽሐፉ በወጣልን መሰረት እናየዋለን። እንዲህም ሆነ ሰዎች በምድር ላይ መብዛት በጀመሩ ጊዜ ሴቶች ልጆች ተወለዱላቸው። ሰዎች በምድር ላይ መብዛት በጀመሩ ጊዜ ሴቶች ልጆች ተወለዱላቸው። የእግዚአብሔር ልጆች የሰውን ሴቶች ልጆች መልካሞች እንደሆኑ አዩ። ከመረጧቸውም ሁሉ ሚስቶችን ለራሳቸው ወሰዱ። እግዚአብሔርም መንፈስን በሰው ላይ ለዘላለም አይኖርም፣ እሱ ሥጋ ነውና ዘመኖቹ 120 ይሆናሉ አለ። ዘመኖቹ ስንት ይሆናሉ? ስንት ይሆናሉ? ሥጋ ለባሽ ነው። ይህ ለሰው የተሰጠ ሰብአዊ ሕይወት ከሌሎቹ ከእንስሳዊና ከመላእክት ሕይወት የሚለይበት ሰው ሥጋ ለባሽ ነውና እስካለ ድረስ ሰብአዊ ሕይወቱ አብሮ ይኖራል። ሲሞት ሰብአዊ ሕይወቱ በሞት ይወሰዳል። ዳግመኛ በትንሣኤ ሰብአዊ ሕይወቱ ይመለስለታል። ልብ ብላችኋል? አስተውላችኋል? ይመለሳል በትንሣኤ ማለት ነው። ስለዚህ ሰው ሥጋ ለባሽ ነው። መንፈሱ ለዘላለም አብሮ አይኖርም ካለ በኋላ የሰው ልጅ ዘመኑ 120 ዓመት ይሆናሉ አለ። በዛን ወራት ኒፊሊም በምድር ላይ ነበሩ። ደግሞ ከዛ በኋላ የእግዚአብሔር ልጆች የሰውን ሴቶች ልጆች ባገቡ ጊዜ ልጆችን ወለዱላቸው። እነርሱም በድሮ ዘመን ስማቸው የታወቀ ኃያላን ሆኑ። እግዚአብሔርም የሰው ልጆች ነስቶ ስማቸው የታወቀ ኃያላን ሲሆኑ የሰው ክፋት በምድር ላይ ስለበዛ የበዛውን የሰው ክፋት እግዚአብሔር ተመለከተ። ዛሬ አልተመለከተም እግዚአብሔር የኛን ክፋት? እንላለ ያግኒ በዲቾኛ ወደ ይላለ ወደ ከነታው እንደኛ ወደ ለካይ በተከነገኛ እንደናው ዋግኒ ገሩ አባዲ ተማዋት ይላል። እግዚአብሔር ይቅር ባይ ስለሆነ ኃጢአታችን በደላችን ከኖህ አውደ ምሕረት ላይ ከሚቆመው ሰው ጀምሮ በፀጉራችን ልክ ነው። እግዚአብሔር ግን አልቆጠረብንም። ይቅር እንላለን። ሸፈነልን፣ አለበሰን በጸጋው። ዛሬ ይማራሉ። ጎረቤት ሲሞት ነገ የሞት የኔን ደጅ ያንኳኳል ብሎ እንዲማር፣ አንዱ ሲወድቅ ዛሬ አጠቅሎ ወድቋል፣ ቀጥሎ ደግሞ ይህ መሬት የሚያዳልጠው እኔን ነው ብሎ እንዲማር እየተማርን ነው። እየተማርን ነው ክርስቲያኖች። አሁን እየነቃን ነው። አሁን እየተነሳን እየቆምን ነው። በእውነት የእግዚአብሔር ልባችን እየሰጠን እያገለገልን ነው አይደለም? ይሄ ለኔና ለእናንተ የሚሆነን ጥያቄ ነው። እግዚአብሔር የሰው ክፋት በምድር ላይ እንደበዛ የልቡ ሐሳብ ምኞቱ ሁልጊዜ ፈጽሞ ክፉ እንደሆነ አየ። እግዚአብሔርን ሰውን በምድር ላይ በመፍጠሩ ተጸጸተ ይላል። ላላ ጭቡን ለማዋን ባየተደፍ ነብዳንዲ ተስሪ ራዲሰ ጀሊነዋን ይላልዳፍ ወለገውዲ ሰ ወልቆዱ አመርባደዳፍ ጎዛን ወልቆዳ ዋንጅሩ ወለጀሳ ዋንጅሩ ወልበርበሬ ሰጠ ዋንጅሩ ዋቀየ ጭቡነና ገመሌ አጠባየተ ኢላለቲ ነመሆሙ ይሳድቲ ዋቅን ይገድ ይዳ ኢላላ ማቶ ያቀየ ፈልቀየ የሆሙ ዋቅን ማልገደቲ ነመሆሙኒ ጋሪዳ ነብሪኩኒ ኡመነ ጅረኒ ኢሳን ዲግደሚ ለማን ጀረመኒ ዋመነኒላ አደሰቶ ከመጀማፊ ሞቱማት እየከንዳሉዳ አባን ልመሳቲ መናው ቀዋቱ መነጣለፍ
ቀበኞ ቀባቱ ቀበኞ ዳለፉ ዋቀየ ገሩ ኑታም መበረበራ ተቀስያኑ ጎቱማ ሳኑዳሉ ጎቱማ አንሳ አና የቀለበ ተኮስ ቆፈሚቲ ሁንዲ ቀየዩ ተናሉዳ አከሚትዳ ለወጀን ለሞዩ ሰራሳይ ወይ ግመዳ ለግኒ አጀጃ አባሳ የጉንደንደኝ ቀበኛ አባሳ ዳሉ ነበር አይስም ለምን አባቱን አልጦረና አልታዘዘ ይሻላል በአባቱ ተፍስሮ ነው እሺ ብሎ አላደገም አምጿል ስለአመፀ የአባቱን ርስት አይወርስም ማለት ነው ቃሉን እንደው ከና የቱቡራ ደብኔ ሰገሌ ያቀየም ነገኝ ወተ አመለ ከስመ ዳንዲ ጀሊና ረደም ነው ወተ ይቀደስ ነው ዱከነ ከሰደተም ነው ወተ እኔ ተፈስ ግራና ይቻላል ሞቱማ ወቀው ዳሉ እንደኝ ኩዲ ዋቀየ ቦቦሱ ይላል እግዚአብሔርን ግን ማታለል አይቻልም ዋቅኒ ነው ወሙን ጋር ይደየሩ ማልን ገደ የየነጭ ጉና ወደ ተቀድሲሱ እሱ መልካም መንገድ ላይ እንዲሄዱ ሰውን ፈጠረ ስሙን እንዲጠሩ እንዲቀድሱ መንግስቱን እንዲወርሱ ሰውን ፈጠረ የሰው ልጅን መንግስቱ አሻፈረኛልና ወደ ሌላ ቦታ ሄደ አሁን እግዚአብሔር በምድር ላይ የሰው ልጅ በመፍጠሩ በመሰረቱ እንዲህ አደረገ በመጽሐፉ ላይ ስንመለከት እግዚአብሔር ማለት የፈጠርኩትን ሰው ከምድር ላይ አጠፋለሁ ከሰው እስከ እንስሳ እስከ ተንቀሳቃሽ እስከ ሰማይ ወፍ ድረስ ስለፈጠርኳቸው ተዘዝቻለሁና አለ ኖህ ግን በእግዚአብሔር ፊት ሞገስን አገኘ ይላል ለምጭቡ ሰው አንዳየት አላትን ለፈረጠ ወዶ ይነዲ ቢኔንሰን ለፈረጠ ወዶ ነፊ ወዳማት ያቀየዳ በላን ለነማ ወቀጭቡ ነማ ቢኔንሰ ፈረጠ ለአመማ ከበዲ ፊዳቶ ቱሪ ሴራ ወንደር መንከሰት ከነ ይላል ሴራ ደብረና የወረነ ጭቡን ከለሳ እርገበዲ ቀን አላቲ ወለረት ፊዴ ኑቲ ሟራ ማሊያ ጭቡራ ወነቶ ለመረኩ ዶችና ከንጀዱሞ ጁላሉዳ ራሳችንን ማየት ያስፈልጋል አያስፈልግም እንዴ አው ኢለገ ሳሞዩ ቁልቁሉ ገንተ ያቀየ ነው ይናርገው ነው ይዋመት ጭቡና ማዋየ ተይራ ለፈረቱ መመከኮዩ ዲሱም መርባዱ አንተ ረፊ አቲኮቱ ለመጋሪዳ ነው ሰገሌት ያረገው ለመዳንዲ ጋለበደን ለመቁልቁሉ ዳዴ ሲያርገው ይራቲ ኮቱቲ ወኒቶቹ የሆነ መርከብ ስራ አለ ዶኒ ሰነሞዩ ጉለ ሰዲታሲ ሲቶች ሶስት ክፍል ያላትን መርከብ ስራ በምድር ላይ የጥፋት ውሃ ይመጣል ኃጢአተኞች በምድር ላይ ይጠፋሉ ስለዚህ አንተና የአንተ ልጆች እንስሳቱ ደግሞ ከአራዊቱ እንደየዘራቸው እንዳይጠፉ አሁን ወደ መርከብ ይገቡ ዘንድ መርከብን ስራ አለ ኖህ እግዚአብሔር እንዳዘዘ መርከብን ይሰራ ጀመረ ወይ ልብ በል ኖህ መርከብ እየሰራ አሁን የጥፋት ዘመን ይመጣል ብሎ ሲናገር ያፈዙበት ነበረ ዛሬ መምህራን አባቶች ካህናት አሁን የመጥቻ ጊዜ ነው ማለቂያው ሰዓት ላይ ደርሰናል ንስሐ ግቡ ብለው ሲሉ እንደው ትንሽ መሰራ ምን አለበት ለምን ያስጨንቁኛል መምህሩ ይላሉ አይደለም አባቶች ተጨነቃችሁ በዚህ አይደለም ለምን ያስጨንቁን ነው ትንሽ መሰራ እርኛ እናቀው ምን ጊዜ እንደምንጠራ እናውቀው ለምን ሲሰራ አልጓል እንደው ይሉት ነበር ስለማልከው ለብቻው ይመራተው ወደኔ ቢተጥረው ስለማልከው ታለውጆታ ማልከው ተጀደው ይቻተጥረው ነው ወኒ ዘለው ዛሬ ወለ ሰሪ አቁማኒ ገለ ታሲዘ ገተሙሮ ቦዳ ሰገሌ ዋቀየ ገረሞ ይጥሩፍ ነው አጃጀለ ክየር ፍር ተራው ፍርታ አመኮቱ እጀለከ ቀረብሶኒ እጀለን ነው ሰዲዳ ኢሳኒስ ሴን ካቡፊ ያፈ ተረመሪቱ አመራለ አያችሁ ለዚህ ሶስቱን ይዘግባ ካራዊቱ ደግሞ እንደየዘራቸው ሴት ወንድ አድርገ ሁለት ይዘ ወደ መርከቢቱ አስገባ አለ በዛን ሰዓት አራዊቱ አንዱ ለአንዱ አንድ የሆነ ብዙ ነው ያለው ተቆጥቆዳ ታላ ተንተይ ባየቱ ይራ ተከየር እጋ ሆላቲ ጀደሊ ታላ ወሊት ቢለውሊት ይዲ ይሄ ለዚህ ይወራለስ ታላ ወሊት
ያጠው ማለት ዶሪ መሰንቴ ሰይሩ ላላ ቦክቢላ አከሱመ ነመወልጅኒ ጣላ ወሊት ያጠው ማለት ዶሪ መሰንቴ ሰይሩ ማሉዳ አንገበር ያማሱን በርሁቲ ኤጋ ሳንገለኒ ቦዳ ዋቀየኒ ዶኒ ሰነ መስኮቲ ሼ እድመኖ ከሰጅሩ ረፍጭፎይ ኤርገ መስኮቲ ሲግበነ ቦዳ መስኮቲ ሰሚራኒ በነገደ መጽሐፍኒ የሰማይ መስኮት ተከፈተ። ለአረባ ቀን ለአረባ ሌሊት ሳያቋርጥ ከሰማይ በምድር ላይ ወፍ ይወርድ ነበር ይላል። አሁን ትላንትና ማታ ጀምሮ እስከዚህ ሰዓት ይዘን አለቅን ነው የምንለው አይደል እንዴ? ምሽቶ ደበቃ ያዝ በቃ ደግሞ ገኝ በቃ አዝመራ እንደደ በቃ በረን ወርጊሲ ተሩራ ተነቀየ ማቱ ያቀየዳ ነው ከነ ምርጠማ ጉያ ምርጠማ የሮሙ ቀረወን ያረም ሁሉ ሳልዩ ገላነን ጉተመኒ እቦ ምን ለማዳበቱ ደበኒ ይላላ መሰረት ይገሩ ኢሳን ጭቡራ ወቻቶ ይረኩት ኢሳንዩ ለፈራ ገላነን ፈርበዳኒ ሁለተመኒ ተጅረም ዋቀዩ የሆነ መርሲስ አከፈለ መርሲስ ሲራበላ ሲካበላ ሲካባ የተለመፋ ሲደጉ ሁለት መንገባ ብሰማለ ቢያደርጎ ነው የሚያስተምረው አስተውል። ዛሬ ደግሞ ከጥፋት የምንድንበት በኖህ መርከብ የተመሰለችው ቅድስት ቤተ ክርስቲያን ናት። ወደዚህ ግን እየሸሸን ነው ወይ? ስንሸሽ በእውነት ልብ እየሸሸን ነው ወይ? ባላ ዲበየላ ከንትባኑ በረሃማ ከነከንትባኑ ዲባየ የለገለ ከን ባቲ የለገለ በወርሴ ከንንከሚነ ዋግኒ ባቲ ስሚ በና መንታቲ እሼ ከነቲ የድፍሩሞትዩ ይቀርቡ ዋቀዩ አተገረ ከመተው የእግዚአብሔር ምሕረት በእኛ ላይ እንዲሆን ልባችን ንጹህ አድርገን መምጣት ይጠበቅብናል። ክፍት አድርገን ለእግዚአብሔር በጎ ነገር እያሰብን በኖህ መርከብ ውስጥ እባብና ጊንጡ እንዳሉ፣ አንበሳና ነብር እንዳሉ፣ ቀበሮና በግ እንዳሉ በቤተ ክርስቲያን እንደዚህ እባብና ጊንጡ አለ። መቼም ይኖራል። እስከ መቼ? እስከ ዕለተ ምጽአት ይኖራል። ለምን ተነሳ አትበል። አስተውል። ለምንድነው ሰው ወደ ክርስቲያን የሚጣላ? ለምን ይሆናል አትበል። ሰይጣን ያደረበት ሰው ይፈጥራል። ያ ደግሞ እንክርዳድ የዘራው ዘር ነው። ወደ ክርስቲያን ብዙ ስንዴ ነው የሚዘራው። እንክርዳዱ ደግሞ እንዳይነቅሉ ክርስቶስ ተዋላቸው። እስከ መቼ? እስከ ምጽአቱ። በምጽአቱ ሰዓት ቅዱሳን መላእክቱ ይመጣሉ። ሲያይዱ እንክርዳዱን በነቢያት ወደ እሳቱ፣ ስንዴውን ደግሞ አሳምረው አበጥረው ወደ ጎተራ ይከታሉና ብሏል። ስለዚህ በኖህ መርከብ ስር ሆነን ከጥፋት እንድንድን የአምላካችን መልካም ፍቃድ ይሁንልን። ሁለተኛ የዮሐንስ ወንጌል ምዕራፍ 8 ላይ ያለውን ታሪክ አነሳና እንቋጫለን። እንዳንተ ያለ መሐሪ ማን ነው? እንዳንተ ያለ ይቅር ባይ መሐሪ ማን ነው? የዮሐንስ ወንጌል ምዕራፍ 8 ላይ ያለውን ደግሞ አነሳላችኋለሁ። እግዚአብሔር መሐሪ ቸር ይቅር ባይ እንደሆነ ኃጢአታችንን እያየ እንደሚያልፈን ኢየሱስ ግን ወደ ደብረ ዘይት ሄደ። ማለዳ ደግሞ ወደ ቤተ መቅደስ ደረሰ። ሕዝቡ ሁሉ ወደ እሱ መጡ። ተቀምጦም ያስተምራቸው ነበረ። ላላ ዋቀየ ከነየ በራቀን ተወቲ ገረ ደብረ ዘይት ትዱኑ አጅማን በራቅ ወሰነ ገረ ወሰነ ሞዩ እቦ ደብረ ዘይት ገረ መና መንታት ደሙ ወመና ኩመ ጅረኒ ሰሳበበን ያኩማነ ስንት ከንከነ እሚለ ወመነ ወልት ቀበለ ከና በርሲሱ ጀልቀቡ ወሙ ከና ኢሳኒ ጸሐፍትና ፈሪሳውያን ጅረኒቶ ዋመበን ዋየ ጭቡ ዛኒ ለቆገዳኒ ዋየ ጭቡ ነማ ብቻ ከናሳን ሳረለ ጅሩ ምቲ ሳንኩኒ ወሪ ከነመ ጫሊሰኒ ኩመ ወመን ያሲንበይ ያቺምቦ ያሲንቀየ ከስቤኒ ማልቶ ዋን መንበሮት ነው ዋን መራወተ ነው ሳንዱ ሰንጅሩ ነው አሞ በረሰነለ ጅሩ አንተራ ሳንኩኒ ወተኒቲ ነምቲን ተከየ ሰጋገሉማ ራወቱ አገሬ ጅራ ጀዳኒ ፊደኒት ኡመተ በላ ሰንኬ ሰዳበ ላላ መዛምረ ሁሉ ያምጥኑ አመጣት ይቺን ጻፍና ፈሪሳውያን በምንዝር የተያዘ ሰው ወደ እሱ አመጡ።
በመካከልም እርሷን አቆሙ። መምህሮይ ይህች ሴት ስታመነዝር ተገኝታ ተያዘች። ሙሴ እነዚህ ያሉት እንደወገሩ በሕግ አዘዘን፣ አንተስ እሷን ምን ትላለህ አሉት። አያችሁ፣ በደል ሰርታለች ተባለ። ስታመነዝር ተይዛለች። ሙሴ ይህንን በደል ሲፈጽሙ የተገኙ እንደተያዙ ይወገሩ ብሎ ሕግ ሰርቷል። አንተ ምን ትላለህ አሉት። ክርስቶስን እኮ ሊከስ ፈልጎ ነው። እንደ ሙሴ ይወገድ ቢሉ በሰው ነፍስ ላይ ይፈርዳል። ስለዚህ የቱ ጋር ነው ምሕረቱ ሊባል ነው። አይ እንዳትወገሩ ዝም ብላ ትሂድ ብሎ ቢል ሰዎች ኃጢአት ሲሰሩ እያየ ዝም ይላል። ስለዚህ ሌሎች ኃጢአት እንዲሰሩ ያበረታታል ነው። እነሱ ጉድጓድ እየቆፈሩ ነው። አትቆፍር ጉድጓድ፣ ማን እንደሚገባበት አይታወቅም። ምን የለ አባቶች አታርቁ ወለ በተሰገ ሲላል ወራ ጎን ያመለ እንድከተለ ወቆፈርተን ዲናው ወቆፈርተን በተሰገ ሲላ ከንድሮችን ቤት ተዋል ተይዳ አመንዛን ከሰዙ ማለ ዋሊ ጻንዘን ለከነ ጭቡን ጻንዘን ረትበራው ይራ ጭቡን ጻንዘን ዛንረት ባየት ይራ ሐመር ገንዘበታ ጻኒ ባየት ይራ ዋቀየን ገሩ ገሪየደቲ ለፈረት በረስ ይገልቀው የሙከለ ረክብት ሚካይ አትማየታ ዝረደኝ ምን ትላለህ እባክህ ንገረን አሉት። ቀና አለና እናንተ አላቸው ከእናንተ መካከል ኃጢአት የሌለበት ንጹሕ ካለ ይህችን ሴት ድንጋይ አንስቶ ይውገራት አለ። አያቸው እግዚአብሔር ልጆች መልክ ጉራውን የሲንቴ ሰይራት ታጋታ ፎቶ መልክተና ማላገዱ ታጋላ ማተሸ ያርኩት ይደት ይጥኑ በቤት ይገዱ ወጀት ወበረስ ይልቀል የሞከና ተኮን ጭቡን ኢሳኒ አመከ ሰይሩስኒ አደሳን ድረት ይበራየት እኔን ቆም ያለው አይደል ግንባሬን እናንተ ናችሁ የምታዩት አይደል? ተጽፏል እዚህ ጋር አዳነ ሰርቋል፣ አዳነ መንዝሯል፣ አዳነ እንዲያደርጓል። አያችሁ የእያንዳንዱ ደግሞ ተጽፏል። አንዱ አንዱን ያነባል፣ ሌላውም የሌላውን ያነባል። ወድመ ተቆቀን ተቆዱ ቢሳተ ይሩ ወልመ ናለን ወልመ ሳልቆች ይልቀበል እብ አቱን አቱን ዳስት ዳወቴ ወይ አቱን ሰጋግል ማራ ወጥራው አቱን ኮኮ ቢሱ ሳልፈታ ወልመ ገላ ባአቶ ቢመል ጌታ ኢየሱስ ክርስቶስ የጀደላሉ ዱበርቲና ቃጀ እንት ትምህርት ስራፍደቱን ኮመራ ወጥቶ ይርት ሰወር ሲቀሰሱ ሰይራ የደም መጻፈት ይገራና ነው መጻፈት እንግዲህ አከስ ነው እንጂ ሞታ አከጀን ነው ወርባደ ነው ደቡረን ደስ አንተ ደግሞ ማረኮን እንጂ ነው መጻፉ በነገረን ነው እኛም እንዴ አሁን ወጥ ሁሉም ሄዱ። እሷ ብቻዋን ቆማ ቀረች። አንቺ ሴት አንቺን ይከሱ የነበሩ ወዴት አሉ? ሲከሱ የነበሩ አመንዝራለች ብለው ሲከሱ የነበሩ ወዴት አሉ? ጌታ ሆይ ከሳሾች ከኔ ዘንድ ሄደዋል። እግዚአብሔር የሚከሰንን ሰይጣን ያስወግድልን፣ ጠላታችንን ያቆምልን፣ እኛን አንድ ያድርገን አምላካችን በምህረቱ በይቅርታው። ከዛ መድኃኒታችን ኢየሱስ ክርስቶስ አንቺ ሴት እኔ አልፈርድብሽ፣ ከዚህ በኋላ ኃጢአት እንዳትሰሪ። እግዚአብሔር መሐሪ ነው መሐሪ አይደለም? እስቲ መሐሪ ነው መሐሪ አይደለም? ትላንትና ሰርቀሃል እጅ ይቆረጥ አይልም። ደግመህ እንዳትሰርቅ። ትላንት አመንዝረሃል ስለዚህ እንዲሆን አልቀራለም። ደግመህ እንዳታመነዝር እግዚአብሔር ይቀጣል። ሲቀጣ ደግሞ ቅጣቱ ያስተምራል። ሲያመን ስንል ሊያስተምረን እግዚአብሔር፣ ሲያስርበን ሊያስተምረን፣ ስንሰደድ ሊያስተምረን ነውና እንዳንተ ያለ መሐሪ ይቅር ባይ ማን ነው? በምህረቱ የጠበቀን እግዚአብሔር አምላካችን ቁጣውን በትዕግስት መልሶ ወዴቱ እንዲያጸናን እንዲያቆየን የአምላካችን መልካም ፍቃድ ይሁንልን። እስከዚህ ሰዓት በመካከላችን ተገኝቶ ያስተማረን